በየቀኑ የምንመገባቸው ምግቦች በተለይ እንደ ካርቦሃይድሬት ያሉትን ስናስብ በውስጣቸው ምን ያህል አስገራሚ ሳይንስ እንደተደበቀ ብዙ ጊዜ አንገምትም። ዛሬ ግን የምናየው በትክክል ይሄንኑ ነው። በኩሽናችን ውስጥ ስለሚገኝ አንድ ሱር ጀግና እናወራለን። ዋናው ነገር ደግሞ ምግቦቻችንን የምናበስልበትና የምናስቀምጥበት መንገድ የአመጋገብ ይዘታቸውን እንዴት ኮርዲናል ሊለውጠው እንደሚችል እንመለከታለን። እንዴ ትርፍ ምግብ ከመጀመሪያው የበለጠ ጤናማ ይሆናል? ይሄ ጥያቄ ትንሽ ግራ የሚያጋባ ይመስላል አይደል? ግን ምኑኝ የዛሬው ጉዳያችን በሙሉ የሚያጠነጥነው በዚህ ሐሳብ ላይ ነው። እስኪ በቀጣይ የምናየው ነገር ምግቦችን ማቀዝቀዣ ውስጥ ማስቀመጥ ብቻ እንዴት ወደ ሱፐር ጤናማ ምግብነት እንደሚለውጣቸው ነው። እሺ እንግዲህ ወደ ዋናው ነጥብ እንግባ። ስታርች ስንል ብዙ ጊዜ ወደ አእምሯችን የሚመጣው አንድ ነገር ነው፣ ኃይል። ግን እውነቱ ሁሉም ስታርቾች አንድ አይነት ሆኖ አይደለም የተፈጠሩት። አዎ አንዳንዶቹ በሰውነታችን ውስጥ ፍጹም በተለየ መንገድ ነው የሚሰሩት እና የሚሰጡት ጥቅም ደግሞ በጣም አስደናቂ ነው። የዛሬው ታሪካችን ኮከብ እንግዲህ ይሄ ነው። ስሙም ለመፈጨት አስቸጋሪ የሆነ ስታርች ወይም በእንግሊዝኛ ምህጻረ ቃል RS ይባላል። እና አዎ ስሙ ላይ እንዳለው ነው። ነገሩ የምግብ መፈጨትን የመቋቋም አቅም አለው። ልዩና እጅግ በጣም ጠቃሚ የሚያደርገውም ይሄው ባህሩ ነው። እስኪ ላብራራው። RS የተባለው ስታርች እንደ ሌሎቹ ስታርቾች ወደ ስኳር ተቀይሮ ደማችን ውስጥ አይገባም። በቃ በፍጹም። ይልቁንስ ሳይፈጭ በሆዳችንና በትንሹ አንጀታችን አልፎ ቀጥታ ወደ ትልቁ አንጀታችን ይደርሳል። ይህ ማለት ምን ማለት ነው? ልክ እንደ ፋይበር ነው የሚያገለግለው ማለት ነው። ከስታርችነት ይልቅ ወደ ፋይበርነት ያደላል። እና ይሄ RS ራሱ ደግሞ አንድ አይነት አይደለም፣ 4 ተለያዩ ገጽታዎች አሉት። አሁን ሁሉንም በዝርዝር አንገባም፣ ግን በዋናነት RS1 በእህሎች እና ጥራጥሬዎች ውስጥ እናገኘዋለን። RS2 ደግሞ እንደ ጥሬ ድንች ወይም ያልበሰለ ሙዝ ባሉ ነገሮች ውስጥ ይገኛል። የዛሬው ታሪካችን ቁልፍ የሆነው ግን RS3 ነው። ይሄ ምግቦች ከበሰሉ በኋላ ሲቀዘግዙ የሚፈጠረው አስማታዊ ስታርች ነው። RS4 ደግሞ በፋብሪካ የሚዘጋጅ አይነት ነው። እሺ ለመፈጨት ይከብዳል አልን። ታዲያ ጥቅሙ ምንድን ነው? ጥቅሙ ይሄ ነው። በአንጀታችን ውስጥ ለሚኖሩት በቢሊየን ለሚቆጠሩት ጠቃሚ ባክቴሪያዎች ምርጥ ምግብ ነው። አስቡት፣ ልክ የውስጥ አትክልት ቦዳችንን እንደምንመግብ ማለት ነው። በሳይንሱ ቋንቋ ይሄ ፕሪባዮቲክ ይባላል። ሂደቱ ይሄን ይመስላል። RS ትልቁ አንጀት ውስጥ ሲደርስ እነዛ ጠቃሚ ባክቴሪያዎች ድግስ ይጀምራሉ፣ ያፈሉታሉ፣ ፈርመንት ያደርጉታሉ። ከዚህ ሂደት የሚገኘው ውጤት ደግሞ አጭር ሰንሰለት ፋቲ አሲዶች ወይም SCFA የሚባሉ እጅግ በጣም ጠቃሚ ውህዶች ናቸው። እና እነዚህ ውህዶች ለጤናችን ያላቸው ጥቅም በቀላሉ የሚገለጽ አይደለም። እሺ እነዚህ SCFOዎች ምን ያደርጋሉ? በጣም ብዙ ነገር። አንደኛ የአንጀትን pH በማስተካከል ጤናማ እንዲሆን ያግዛሉ። ሁለተኛ እንደ ካልሲየም እና ብረት ያሉ ማዕድናት ሰውነታችን በተሻለ ሁኔታ እንዲመጥ ይረዳሉ። ከሁሉም በላይ ግን ለትልቁ አንጀት ሕዋሳት ዋና የኃይል ምንጫቸው ናቸው። ይሄ ደግሞ የትልቁ አንጀት ካንሰር ተጋላጭነትን ለመቀነስ ትልቅ ሚና ሊኖረው ይችላል። አሁን ታሪኩ ይበልጥ የሚገርምበት ቦታ ላይ ደርሰናል። ምክንያቱም ምግቦቹን የምናበስልበት መንገድ ብቻ በውስጣቸው ያለውን የRS መጠን ሰማይና ምድር ያህል ሊለውጠው ይችላል። ጥናቶችም የሚያሳዩት ይሄን ነው። የማብሰያ ዘዴ፣ ምግብን የማዘጋጀት ሂደት እና እንዲያውም የምናስቀምጡበት መንገድ ሁሉም በRS መጠን ላይ የራሳቸው የሆነ ተጽዕኖ አላቸው። በቃ የማብሰያ ዘዴ ወሳኝ ነው። እስኪ ነገሩን እንደ 2 ተለያዩቱ ታሪኮችን ያው የመጀመሪያው ታሪክ በእርጥብ ሙቀት ለምሳሌ የሆነ ነገር ስንቀቅል የሚፈጠረው ነው። ሁለተኛው ታሪክ ደግሞ በደረቅ ሙቀት ለምሳሌ ስንጋገር የሚሆነው ነው። እና የሁለቱ ታሪኮች ፍጻሜ በፍጹም አይመሳሰልም። እስኪ የሩዝን ምሳሌ እንውሰድ። ጥሬ የኮለም ሩዝን ብንመለከት
ከ27 ግራም በላይ አርኤስ ይዟል። 27 ግራም በጣም ብዙ ነው። ነገር ግን ያንኑ ሩዝ በውሃ ስንቀቅለው ምን ይሆናል? መጠኑ ወደ 0.46 ግራም ይወርዳል። በቃ ሙሉ በሙሉ ይጠፋል ማለት ይቻላል። ለምን? ምክንያቱም እርጥቡ ሙቀት ስታርቹን ጀላቲናይዝ ያደርገዋል፣ በቀላሉ እንዲፈጭ አድርጎ ይሰባጥረዋል። አሁን ደግሞ የደረቅ ሙቀት ታሪክን እኒህ ቻፓቲ ወይም ቂጣ ስንጋገር ማለት ነው። ጥሬ የስንዴ ዱቄት ውስጥ ያለው አርኤስ 0.5 ግራም ነው። ከተጋገረ በኋላስ አሁንም 0.49 ግራም። በቃ ምንም ለውጥ የለም ማለት ነው። ይህ ምን ያሳየናል? ደረቅ ሙቀት እንደ እርጥብ ሙቀት አርኤስን አያወድመውም። እሺ፣ አሁን ወደ አስማቱ ክፍል ደርሰናል። ማለትም ወደ ትርፍ ምግቦች ኃይል። ቅድም በውሃ ስንቀቅል የጠፋው አርኤስ እንዴት ተመልሶ እንደሚፈጠር እና እንዲያውም እንደሚጨምር እናያለን። ነገሩ እንደዚህ ነው። ምግብ በርጥብ ሙቀት ሲበስል ስታርቹ ተሰባጥሮ አርኤስ ይጠፋል ብለናል። ነገር ግን ያ ምግብ ሲቀዘቅዝ የስታርች ሰንሰለቶቹ እንደገና መሰባሰብና መደራጀት ይጀምራሉ። ልክ እንደ ክሪስታል ያለ አዲስ መዋቅር ይፈጥራሉ። ይህ ሂደት ሬትሮግሬዴሽን ይባላል። እናም በዚህ ሂደት አዲስ አይነት አርኤስ ይፈጠራል። ይሄ ነው ቅድም የጠቀስነው አርኤስ3። እስኪ ወደ ሩዝ ምሳሌያችን እንመለስ። አስታውሱ፣ አዲስ የበሰለ ሩዝ 0.46 ግራም አርኤስ ብቻ ነበር የነበረው። ነገር ግን ያንን ሩዝ አብስለን ካቀዘቀዝነው በኋላ ብንለካው መጠኑ ወደ 0.74 ግራም ከፍ ይላል። ልዩነቱ ግልጽ ነው። በቁጥር ስናየው ከ60 በመቶ በላይ ጭማሪ ማለት ነው። አስቡት፣ አንድ ሌሊት ማቀዝቀዣ ውስጥ በማስቀመጥ ብቻ ከ60 በመቶ በላይ ጭማሪ። ይሄ ቀላል የማቀዝቀዝ ሂደት የምግቡን የአመጋገብ ይዘት ምን ያህል ሊለውጠው እንደሚችል የሚያሳይ አስገራሚ ማስረጃ ነው። እሺ፣ ይህ ሁሉ ነገር ለምን አስፈለገ? ከዚህ ሁሉ ነገር የምንወስደው ቁም ነገር ምንድን ነው? እስኪ ዋና ዋና ነጥቦቹን እኔ ትልቁ ቁም ነገር ይህ ነው። ምግቦቻችንን የምናበስልበት፣ የምናስቀምጥበት እና መልሰን የምናሞቅበት መንገድ ቀላል ነገር ሊመስል ይችላል። ነገር ግን የአመጋገብ ይዘታቸውን መሰረታዊ በሆነ መልኩ ይቀይረዋል። ስለዚህ ዋና ዋናዎቹ ነጥቦች እነዚህ ናቸው። ሬዚስተንት ስታርች ለአንጀታችን ባክቴሪያዎች ምግብ በመሆን እንደ ፕሪባዮቲክ ፋይበር ያገለግላል። እንደ ሩዝ መቀቀል ያለ እርጥብ ሙቀት አብዛኛውን ያጠፋል። እንደ ቂጣ መጋገር ያለ ደረቅ ሙቀት ግን ብዙም ጉዳት አያደርስም። ከሁሉም በላይ ደግሞ ስታርች ያላቸውን ምግቦች አብስሎ ማቀዝቀዝ አዲስና ጠቃሚ አርኤስ ይፈጥራል። ይሄ ማለት ያ ትርፍ ምግብ በጣም ጥሩ የዚህ ጠቃሚ ካርቦሃይድሬት ምንጭ ሊሆን ይችላል። ይሄ እውቀት በምግብና በጤና ላይ ያለንን እይታ ሙሉ ለሙሉ የሚቀይር ይመስለኛል። በቀላል የሳይንስ መርህ በየቀኑ የምንመገባቸውን ምግቦች ይበልጥ ጠቃሚ እንዲሆኑ ማድረግ እንችላለን። ስለዚህ ጥያቄው ይሄ ነው። ማቀዝቀዣችን ውስጥ ስንመለከት ሌላ ምን አይነት የተደበቀ አቅም፣ ምን አይነት የአመጋገብ ሚስጥር ተደብቆ እየጠበቀን ይሆን?